በአንድ ወቅት የታሪክ መምህሩ 10ኛ ክፍል ተማሪዎችን ለማስተማር ወደ ክላስ ይገባል። ለኢትዮጵያ አልፎም ለአፍሪካ የነጻነት የጥቁር ሕዝቦች ድልና ታላቅነትን ያጎናጸፈና ኩራት የሆነውን የአድዋ ድል ታሪክ ነበረ። ተማሪዎችም ግማሾቹ የረበሹ ግማሾቹም በትኩረት ሲከታተሉት ከቆዩ በኋላ መጨረሻ ላይ መምህሩ አስተምሮ ሲጨርስ እስካሁን የኢትዮጵያን ታሪክ፣ የአድዋን ታሪክና ሌሎችንም ስንጠቅስ ቆይተናል። እስኪ ደግሞ እናንተ የምታውቁትን አንዳንድ ነገር በሉን አለና ለተማሪዎች እድል ሰጠ። ታዲያ ይሄ ተማሪ የተናገረው ስለ ማይክል ጃክሰን ውልደትና እስከ ሞት ድረስ ያለውን የህይወት ታሪኩን አንድም ሳያስቀር በትክክል ነገረው። መምህሩም በነገረው ነገር ደስ ባይለውም ለጥያቄው የታሪክ ትምህርት ነውና ዝም ብሎ አለፈው። ሁለተኛው ተማሪም እጁን አወጣና ሮናልዶ እንዴት እንዳደገና እስካሁን ድረስ ያስቆጠራቸውን የጎል ቁጥሮችንና ድሉን አንድ ባንድ ተናገረ። አሁን መምህሩ በጣም ተቆጥቷል። እስኪ ሌላ ተማሪ ካለ ሲል አሁንም ሶስተኛው ተማሪ እጁን አወጣና እዚህ ጋር ቲቸር እኔ መናገር ፈልጋለሁ አለ። መምህሩን በትህትና እንዲናገር ፈቀደለት። ታዲያ ይሄ ተማሪም ስለ አሜሪካ ኃያልነት፣ ስለ ህዝቦቿና ስለ አላት ንብረት ሙሉ በሙሉ የአሜሪካን ኃያልነት ይናገራል። መምህሩ እጅግ በጣም ተቆጣ። እኔ ስለ ሀገራችሁ ታሪክ ተናገሩ እንጂ ስለማታውቁት ባዕድ ሀገር ታሪክ ትናገራላችሁን? ሲል አንቧረቀባቸው። ተማሪዎቹ መምህሩ በተናገረው ነገር ግድም አልሰጣቸውም። ታዲያ ከመሃል አንደኛው ተማሪ ቲቸር እኔ መናገር ፈልጋለሁ አለና እጁን አወጣ። መምህሩም ደስ ባይለውም እንኳን አንድ እድል ሰጠው። ይሄ ተማሪ ግን የተናገረው ነገር በጣም አስደንጋጭ ነበረ። ተማሪውም ቲቸር እናንተ የምታስተምሩን ትምህርት እኮ የራሳችንን ታሪክ፣ የራሳችንን ገድል የምታስተምሩን እኛ በማይገባን በባዕድ ሀገር ቋንቋ ለእኛ ግራ በሆነ ታስተምሩናላችሁ። ታዲያ እነሱ ደግሞ በግልባጩ የእነሱን ታሪክ በሚገባን ቋንቋ በአማርኛ እና በሌሎችም ቋንቋዎች እየተረጎሙ ያስተምሩናል። ምናልባት ስለ አድዋ እነሱ ሊመልሱላችሁ ይችላሉ እንጂ እኛ ያን ያክል እውቀቱ አይኖረንም። ስለዚህ እኛ ይህን ጥያቄ ተጠይቀን ባለመመለሳችንና የሌሎችን ሀገር ታሪክ በመናገራችን ተጠያቂው ተማሪዎች ነን ወይስ መምህሩ ብሎ ይመልስለታል። መምህሩም በተማሪው ጥያቄ በተማሪው መልስ በጣም ይገርምና የሚመልሰው ጥያቄ ሲያጣ ዝም ብሎ ተማሪዎችን አይቶ ከክላስ ይወጣል።